የጭነት መኪና አሽከርካሪዎችና የጭነት መኪና ባለቤቶች ከኢትዮ ጭነት ጋር አብሮ ለመስራት እንዴት መመዝገብ ይችላሉ? በመጀመሪያ መተግበሪያውን ከፕሌይ ስቶር ወይም ከአፕ ስቶር ኢትዮ ጭነት ድራይቨር የሚለውን መተግበሪያ በማውረድ ስልኮ ላይ መጫን። መተግበሪያውን ካወረዱ በኋላ የሚመጣሉት መግቢያ ገጽ ላይ አካውንት ይክፈቱ የሚለውን በመንካት ለመመዝገብ አማራጮችን ያገኛሉ። በመቀጠልም በብሔራዊ መታወቂያ ቁጥሮ ይመዝገቡ የሚለውን በመንካት በፋይዳ ቁጥሮ በቀላሉ መመዝገብ። ከተመዘገቡ በኋላ ጊዜያዊ የይለፍ ቃል ቁጥር ይላክሎታል። የተላከሎትን ቁጥር በማስገባት ወደ መለያ ከገቡ በኋላ በመቀጠል የእርሶን መረጃ ሙሉ ስም፣ ስልክ ቁጥር፣ ጾታ፣ አድራሻ እንደ ኢሜል ያሉ የተጠየቁትን መረጃዎች ለኢትዮ ጭነት አለው በማድረግ በተሳካ ሁኔታ መመዝገቡን ማረጋገጫ ከመተግበሪያው ላይ ይደርሶታል። ይቀጥሉ የሚለውን በመንካት ወደ መተግበሪያው ገጽ ላይ ስልክ ቁጥሩን 9 ብለው በመጀመር ማስገባት እንዲሁም የተላከሉትን የይለፍ ቃል በማስገባት ይግቡ የሚለውን መንካት። በተሳካ ሁኔታ ከገቡ በኋላ ጊዜያዊ የይለፍ ቃል ቁጥሩን እንዲቀይሩ ይጠይቆታል። በዚህ ገጽ ላይ የመጀመሪያ ማስገቢያ ላይ ጊዜያዊ የይለፍ ቃል ቁጥሩን ያስገባሉ። ሁለተኛው ማስገቢያ ላይ አዲስ የይለፍ ቃል ቁጥሩን ያስገባሉ። በሶስተኛው ማስገቢያ ላይ የእርሶን አዲስ የይለፍ ቃል ቁጥር ደግሞ ያስገቡና ቼንጅ የሚለውን በመልካት ይቀይሩታል። በመቀጠል ወደ መተግበሪያው ይወስዱታል። በመጨረሻም አዲሱን የይለፍ ቃልና ስልክ ቁጥሩን በማስገባት ወደ መለያው መግባት ይችላሉ።